ዳግም ከቤት ወጣ። ወይዘሮ ዝናሽ ተጨነቀች። ኑሐሚን ደውላ ለምንድነው ወደ ቢሮ የማትመጣ? ከወጣህ እንኳን ምን አለበት የመልቀቂያ ወረቀትህን ይዘህ ብትሄድ አለችው። እሱም ከቻልሽ አቀብይኝ፣ ካለዛ ግን ተይው፣ በፍቃዴ እንደለቀኩ ንገሪው ይላታል። በመጨረሻም ወይዘሮ ዝናሽ ደውላ እባክህ ዳግም አንሳልኝ ትለዋለች። ናሆምም እንግዲህ እሱ እዚህ ቤት ካለ እኔ አልቀመጥም ብሎ እንደ አዲስ ሌላ ችግር ፈጥሯል። እንደ አዲስ ሌላ ነገር ፈጥሯል። እሱ ከዚህ የተቀመጠው የኔን ህይወት ለማበላሸት ሆን ብሎ ተልኮ ነው እንጂ እሱ የት ያቀኛል? አንቺ ነሽ ከዚህ ሁሉ ነገር ያደረሽን ብሎ ወይዘሮ ዝናሽን ይናገራታል። ወይዘሮ ዝናሽም እንግዲህ ሁለተኛ አንድ ብለህ እንዳትናገረው ወደድክም ጠላህም ከዚህ በኋላ እንዳትናገረው ልጄን ትለዋለች። ልጄን? አዎ ልጄ፣ ባልወልደውም የጓደኛዬ ልጄ ነው። ልክ እንዳንተ ነው ማየው። ቢሆንም ደግሞ አንተ ጋር የሚበልጥ ስነ ምግባርና በጣም ትጉህና ቆንጆ ልጅ ነው። አንተ ግን ሰካራምና የማትረባ ነህ። በሌላ በኩል ደግሞ አንተ ጨዋ ብትሆን እኔ እንዳሳደግኩ አስበህ ቢሆን ኑሮ አምራንን አልፈልጋትም ስልህ የእናት አባትህን ምክር ትሰማ ነበር። አንተ በፍላጎትህ የምትሄድ ቀበጥ ልጅ ነህ አለችው። እማዬ እኔን ነው ለዚህ መጤ የምትናገረኝ? እኔን ነው እንደዚህ የምታስቀይምኝ? ይላታል። አዎ አንተን ነው። ከዚህ በኋላ ግን ብታቆም ይሻልሃል። ጨርሻለሁ። ልታሳብዱኝ ነው እንዴ እናንተ? ልታሳብዱኝ ነው እንዴ? ትልና እንግዲህ ወይዘሮ ዝናሽ ናሆሙን ሞቅ ያለ መረር ያለ ነገር ተናግረዋለች ማለት ነው። በመጨረሻም እንግዲህ አቶ ላይኩን እኔ ቆይ ምን እንደማረጋችሁ አላቅም፣ ምን አርግ እንደምትሉኝም አላቅም ትለዋል ይላል ማለት ነው። በመጨረሻም እንግዲህ ዳግም ጥሎ ወጥቷል ከቤት ማለት ነው። ከዛም በመጨረሻ እንግዲህ ናሆም እኔ በሽማግሌ አገባሻለሁ፣ እነሱ እንኳን እምቢ ቢሉኝ እኔ በመዘጋጃ አገባሻለሁ፣ አንቺ ምንም የሚያሳስብሽ ነገር የለም እያለ እንግዲህ አምራንን ደግሞ በወሬ ሲሞላት ቆይቷል ማለት ነው። ወይዘሮ ናሆሜንም ደግሞ ብድግ አደረገና አንቺ ትወጅኛለሽ ይላታል ማለት ነው። ምን? ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ። አመሰግናለሁ። በሌላ በኩል እንግዲህ ናሆም ኑሐሚን ቁጭ አድርጎ ምን እያደረጋችሁ ነው? ከማዬ ጋር የምታደርጉትን ነገር ደርሸባችሁ ይላታል። ምን አደረግን? ቆይ ምን አደረግን ትለዋለች። መኪና ውስጥ ቁጭ ብላችሁ አይቻችኋለሁ። ምን እየዶለታችሁ ነው? እመኝኝ ናሆም፣ አንቺን እንደምትፈልግኝ አውቃለሁ። ከአባትሽ ጋር ሆነሽ ስታወሪም ተደብቄ ሰምቼሻለሁ። ለእኔ ስሜት እንዳለሽ አውቃለሁ። ግን መቼም እኔ ያንቺ መሆን አልችልም። በእናትሽ ረፊ፣ ከማዬ ጋር ሆነሽ ስለ አምራን የምትዶልቱትን ነገር አቁሚ ይላታል። ምን? ለምን? ምን? እኔ ነኝ ስላንተ ከአምራን ጋር ሁኜ ለእናት ጋር ሁኜ ስለ አምራን የማወራው? እኔን ተወኝ፣ ችግር የለውም። እናትህን ግን ተጠንቀቃት፣ የምትልህን ስማት። እኔን ግን ተወኝ፣ በጣም አዝናለሁ። ከአባዬ ጋር ሁኜ ቁጭ ብዬ ሳወራ የውሸቴን ቢሆንስ በምን እርግጠኛ ሆንክ? ትለውና ግምጥል አድርጋው እንግዲህ ተወንጭፋ ትወጣበታለች ማለት ነው። ናሆምም እንግዲህ ስሜት እንዳለሽ አውቃለሁ፣ እባክሽ እንደምትወጂኝ አውቃለሁ። በጣም ትቀልዳለች። እኔ ካምራን ማንም አይለየኝም ይላል እንደ አዲስ ማለት ነው። አትገረሙም? በጣም ይገርማል። በሌላ በኩል እንግዲህ ናሆሜ እንደዛ ብሎ ከተናገራት በኋላ አምራን ቀጥ ብላ ሂዳ ከዚህ ቤት የመጣሁት እህቴን ልወስድ ነው፣ ብታስቆሚ ይሻልሻል የምትሰሪውን ስራ ብላ እንግዲህ ወይዘሮ ዝናሽን አስጠንቀቃታለች። ወይዘሮ ዝናሽም እንዴ ዛሬ ጥቁር እንግዳ ከቤት መጥቷል፣ ቁጭ በይ በሞቴ ኑሐሚን ቁጭ በይ ትላታለች። አልቀመጥም፣ አሁን የመጣሁት ስለ ኤደን ልነግርሽ ነው። ኤደንን ለምንድን ነው ከዚህ ያመጣሻት? ከቢሮ ስራ አስወጥተሽ የቤት ሰራተኛ ያደረግሻት ምክንያትሽ ምንድን ነው? ነገር ወደዛና ወደዚህ እንድታደርግልሽ ነው? ዛሬም ከቤተሰቦች የራስ አትወርጅም ማለት ነው? ይቅርታ የጠየቅሽው የማስመሰል ነው ማለት ነው? ለምን ትላታለሽ። ኑሐሚን እባክሽ ተረጋጊ፣ እንደዛ አይደለም ኑሐሚን እባክሽ ተረጋጊ ትላታለሽ። አልረጋጋም። አሁንም አባቴ ከመስማቱ በፊት ፕሊስ ከቤተሰቦቻችን ህይወት ውጪ፣ ልጅቷንም ከዚህ ቤት አባሪያት። ይበቃሻል። ላስታውስሽ ብዬ ነው። ስልኳን ቀምተሽ አባረሽ፣ በሽጉጥ አባረሽ እንዳባረርሻት ያልነገረች መሰለሽ? ነግራኛለች። ሌሊት ስትተኛ እየቃጅሽ ነው የምታድረው። ምክንያቱም አንቺ ሽጉጥ ስለደቀንሽባት። እስከዚህ ድረስ ነው አእምሮዋ ውስጥ መጥፎ አሻራ ያስቀመጥሽው።
አሁን ደግሞ በዚህ አእምሯ ውስጥ ምን ልታደርጊ ነው? ፕሊስ በእናትሽ አስወጫት ትላታለች ማለት ነው። በመጨረሻም እንግዲህ ኤደን እኔ አልወጣም፣ እዚህ ነው መስራት የምፈልገው። ደግሞ ሲጀመር አንቺ ለናሆም ምን ያንስብሻል? ቢበዛብሽ እንጂ ትላታለች ማለት ነው። በመጨረሻም እንግዲህ ኑሐሚን እንደዛ ነው እሺ እኔ እየሰራሁ የትምህርትሽን እከፍልልሻለሁ። ስትፈልጊ በማታ ተማሪ፣ ስትፈልጊ በቀን ተማሪ ብዬሻለሁ። የሰው ቤት የሚያስብልሽ የሰው ኩሽና የሚያስብልሽ ምን አስበሽ ነው ትላታለች ማለት ነው። በመጨረሻም እንግዲህ ኑሐሚን በዛ ምክንያት ተናዳ ወጥታ ሄዳለች። ላይኩንም እንግዲህ በጣም እያዘነና በጣም ተሰምቶት ቆይ እኔ ምን ባደርግ ነው የሚሻለው? በምን ምክንያት ነው ይሄ የዚህን ቤት ሰላም የምመልሰው? ድሮ ይሄ ቴብል ምግብ አለው፣ ሰው አለው፣ ጫጫት አለው፣ በጣም ብዙ ነገር ፍቅር አለው፣ ደስታ አለው፣ ብዙ ነገሮችን እዚህ ጠረጴዛ ላይ ያርፋል። አሁን ግን ምንም የለም። ወይኔ እግዚአብሔር ሆይ ምን በድዬህ ነው? ምን አይነት ኃጢአት ብሰራ ነው? ምን አይነት ክፋት ብሰራ ነው? እግዚአብሔር ሆይ የተውከኝ፣ እግዚአብሔር ሆይ ለምን ተውከኝ እያለ እንግዲህ በጣም እያዘነን ይገኛል ማለት ነው አቶ ላይኩን። ከዛም ይወጣል ወደ ውጭ ማለት ነው። ሲወጣ ዳግምን ያገኘዋል። ዳግምን አስኪፈልጌህ ነው ይልና፣ ዳግም ለምንድን ነው የት ነው ያደርከው? እቤት አላደርክም? አዎ አባዬ ቤት ወጥቻለሁ። ለምን? ስላልፈለግኩ አባዬ። እንደዛም አይደለም። ለምን እስከ ድርጅት ወጣ? ናሁም እኮ ስለሚናደድ ነው እንጂ በአንተ ጨክኖብህ አይደለም። ስለዚህ አንተም ወደ ድርጅቱም ወደ ቤትም እንድትመለስ እፈልጋለሁ። ይኸውልህ ጋሽ ላይኩን አንተ በጣም ጥሩ ሰው ነህ፣ በጣም መልካም ሰው ነህ። እኔ እዛ ድርጅትም ሆነ እዛ ቤት መግባት አልፈልግም፣ ግን እኔ በጣም አዝኛለሁ በናሆም እና በወይዘሮ ዝናሽ በጣም አዝኛለሁ። ምክንያቱም እኔ እንደዛ አይነት ሴት አይደለሁም። ጋሽ ላይኩን ግን በጣም የማስጠነቅቅዎት ነገር ቢኖር ይቺ ልጅ ሳታዋርዶት በፊት ሽማግሌ እንዳይልኩ በደንብ ሳያጣሩ። ነፍሰ ገዳይ ስትለው ሰምቻለሁ ኤርሚያስን ይለዋል ማለት ነው። እሱስ ልክ ነህ። መጀመሪያም እኮ ለመዋረድ ነው ወደኛ የገባችሁ፣ ግን አሁን ግን አንተ ወደ ቤት ተመለስ ይለዋል። እኔ ምንም በማላውቀው ነገር፣ ምንም ባላደረኩት ነገር፣ ለሱ ብዬ በነገርኩት ነገር እሷ የነገረችውን ሰምቶ እኔን ግን እንደዛ አደረገኝ። በጣም ነው ያዘንኩበት። በቃ ለሁሉም ነገር ይቅርታ። አባቴ አለ። ይኸውልህ ጋሽ ላይኩን ምን መሰለህ፣ አባቴ ጥፋት የለበትም፣ በጣም ጥፋት የለበትም አባዬ። ሰዎች ሆን ብሎ ባደረጉት ነገር ነው የታሰረው እንጂ አባዬ ምንም የሚያውቀው ነገር የለም ይለዋል። እሱ እኮ ልክ ነህ። ምናልባት ግን እሱ ላያደርገው ይችላል። ግን እኮ ከህግ ማምለጦ መውጣት አልነበረበትም አባዬ። ምን ያደርግ ብለህ ነው ጋሽ ላይኩን? የሚስቱና የልጁ ፍቅር ቢያንገበግበው እኮ ነው ጥሎ የወጣ እንጂ ህጉ እኮ እንደዛ እንደማይፈቅድለት ጠንቅቆ ያውቃል። ግን ምን ታደርገዋለህ ይለዋል ማለት ነው። በመጨረሻም እንግዲህ አቶ ላይኩን በቃ ልጄ ይቅርታ፣ በጣም ይቅርታ፣ ለሁሉም ነገር ይቅርታ ይለዋል። ምንም ማለት አይደለም፣ ግን እኔ እዛ ቤት ተመልሼ መግባት አልፈልግም ይላል ዳግም። ላይኩንም ደግሞ እንዴ ልጄ ይህን ያክል ቂመኛ ነህ እንዴ? ተቀይመህና አለ እንዴ? አይ አልተቀየምኩም። ደሞስ እሱ ጋሽ ላይኩን እሱ ለምን ይቅርታ ይጠይቁኛል? ይቅርታ መጠየቅ ያለበት እኮ ናሆም ነው ይለዋል። ይጠይቅሃል ልጄ ይጠይቅሃል። አሁን ግን ወደ ቤት ተመለስ እባክህ ልጄ እሺ በለኝ ይለዋል። እሺ እንኳን አልልህም፣ እኔ እዛ ቤት ተመልሼ መግባት አልፈልግም። እንዶቹ ወይዘሮ ዝናሽ አታሳዝንህም? እሷማ ጭራሹ ነው ማታሳዝነኝ፣ ጭራሹ ነው የምታናድደኝ፣ ጭራሹ ነው የምታበሳጭት። አረ ይቅርታ አድርግላት። እያየኸው አይደለም ሁሉ ነገር ተበለሻሽቶብን፣ እኛ ለአንተ ይህን ማስረዳት ያቅተናል፣ አንተኛ መረዳት ያቅተሃል ይለዋል። በመጨረሻም እሺ በቃ አመጣለሁ ይለውና ይወርዳል። ልመንህ ልጄ ልመንህ? አዎ አወያይ ተላኩን ጋሽ ላይኩን እንደሱ ያለ ሰው እኮ በዚህ ምድር ላይ ግማሽ በግማሽ ቢኖር ሀገራችን የት በደረሰችና መልካም ሰው የት በደረሱ ነበረ ይለዋል። በመጨረሻም ቃል ግባልኝ ትመጣለህ ከቤት? አዎ ጋሽ ላይኩን እመጣለሁ ይልና ይወርዳል። አባዬን ትንሽ ልየውና እመጣለሁ ይልና ይወርዳል ማለት ነው። ከዛም ወርዶ ከቤት ሲሄድ እንግዲህ ናሆም ተበሳጭቶና ተናዶ ይሄድና ቆይማዬ ለምንድን ነው ይህ ልጅ ከቤት የማታስወጡት? ይህ ልጅ ከዚህ ቤት የማይወጣ ከሆነ እኔ እዚህ ቤት ድጋሚ አልመጣም። እኔ ራሴ ቤቱን ለቅቄላችሁ እወጣለሁ
እያለ እንግዲህ ናሆም ወደ ቤት ይገባል ማለት ነው። እዛ ሲገባ አንተ ግን በምን ቢነግሩህ ነው የሚገባህ? በምን ቢያስረዱህ ነው የሚገባህ? ለምንድን ነው ከዚህ ቤት የመጣኸው? ለምን ካደርክበት ለምን እዛው አትቀርም? ለምን መጣ? ይህ እኮ የኛ ቤት ነው የኛ ይለዋል ማለት ነው። በመጨረሻም ዳግም ተናደደና ሊመታው ነበረ። ከዛ አቶ ላይኩን ቆይ ዳግም ይልና ናሆምን ይዞ በቀበቶ ገረፈው ማለት ነው። ከዛ ሲገርፈው እንዲያባዬ ለምን በቃህ፣ መጀመሪያ የራስህን ጉድ አጥራ፣ መጀመሪያ የራስህን ሚስት ተመልከት፣ መጀመሪያ የራስህን ሚስት ሰላይ ምድብባትና ቅጠርልባትና ምን እንዳደረገች እይ። እኔም ዝም አልልም። ከዛ በኋላ እዚህ ልጅ ላይ ትፈርድበታለህ። ይህ ልጅ ላንተ ብሎ ነው መስዋዕት እየከፈለ ያለ። ሁለተኛ ይህ ልጅ ብትናገረው ናሆም ሁለተኛ ይለዋል። ኑሐሚን አዘን በኋላ ናሆም ብድግ ወይዘሮ ዝናሽ ብድግ ታደርግ። አዎ ልክ አርጋል ላይ እኮ ልክ ብለሃል። ከዚህ በኋላ አንድ ብለህ እንዳትናገረው። ያችን ወርጋጥ ሚስትህን መጀመሪያ አስተውላት። ይህኔ ልጅ አለኝ የምትለው ያውቃ ይሆናል። ወንድ ከሆንክ እስኪ አስመርምራት ትለዋለች ማለት ነው። በመጨረሻም እኔ አስመረምራት አለሁ ብሎ የእናት አባቱን ምክር ሰምቶ እሺ አስመረምራት አለሁ ብሎ ይሄዳል ወደ ኑሐሚን ወደ አምራን ማለት ነው። አምራን ዛሬ ያገኘውሽ ለአንድ ነገር ነው። ምንድን ነው የፈለግከኝ? አምራን ዶክተሩ ደውሎልኝ ነበር። ባለቤት ከመጣች 4 ወር አለፋት ብሎኛል። 4 ወር ድረስ እየተከታተልሽ ነው? እኔ ስራ ላይ ስለመሆን ነው የማላስተውልሽ። አንቺ ለምንድን ነው እየሄድሽ የማትከታተዩ? ይላታል። ስላላስፈለገኝ ነዋ። በይ አሁን ግን መሄድ አለብን ይላታል። ምን? እኔ መሄድ አልፈልግም። ትሄጃለሽ። ለአንቺ ሲባል ሳይሆን ልጁ 6 ወር ስለሞላው ክትባት መውሰድ አለበት። ትሄጃለሽ ይላታል ማለት ነው። በመጨረሻ አልሄድም። ምንድን ነው የፈራሽበት ምክንያት? ለምንድን ነው የማትሄጂው? አንቺ ለምንድን ነው የማትሄጂው? ልጁን ከእኔ ይልቅ እኮ አንቺ ነሽ ልጁን የምትፈልጊው። አዎ ፈልገዋለሁ፣ ግን አሁን እኔ አልሄድም። ለምንድን ነው የማትሄጂው? አልሄድም አልኩህ። አልሄድም። ትሄጃለሽ። አልሄድም። ቆይ ለምን? አሀ አሁን ዳግም ነው አደለ? አስመርምራት ያለህ ዳግም ነው አደለ? ዳግምን እዚህ ምን አመጣው ዳግምን? ቆይ እውነቱን ነው ማለት ነው ያወራው ነገር? ዳግም ምኑ ነው እውነት? ምኑ የሰማሽ ነገር እንዴ? እኔ እኮ እንደዛ ብዬ አይደለም። በቃ እሺ፣ በቃ ናሆም ነገ እንሄዳለን አይሻልም? ዛሬ ስላላሰብኩበት ነገ እንሄዳለን ትለዋለች ማለት ነው። በመጨረሻም እሺ ይላትና በነገ ቀጠሯ ይስማማሉ ማለት ነው። ከዛም በኋላ ግን ምንድን ነው የሚያስፈራሽ? ምንድን ነው ያስደነገጠሽ? ስለ ዳግም አንስተሽ ምንድን ነው ያርበተበተሽ ሲላት፣ አይ ናሆም፣ አይ እኔ እኮ ስላላሰብኩበት ነው። እኔ እኮ ስላላሰብኩበት ነው እንጂ ፈርቼው አይደለም። ደግሞ እሱስ ምን የሚያስፈራ ነገር አለው? ይሄ መናጢ ትለዋለች ማለት ነው። በቃ እሺ ተረጋጊ፣ ለጽንሱ ሲባል አንቺ መጨናነቅ የለብሽም፣ ግን አትፍሪ፣ የሚያስፈራ ነገር የለም። ነገ ግን እንሄዳለን ከዶክተሬ ይላትና ቀጠን ያለ ነገር አስተላልፎላት በድግ ይላል ማለት ነው። በመጨረሻም እንግዲህ እሷ ወይኔ በቃ አሁን ነገ ሆስፒታል ሊሄድ ነው፣ ወይኔ ምን ይሻለኛል እያለች እንግዲህ በጣም በተጨነቀው ስሜት በተጨነቀ ነገር ውስጥ ገብታለች ማለት ነው። ናሆምም እንግዲህ ኤደንን እንዴ እዚህ ቤት ወጥተሻል ነበር እንዴ? ለምን መጣሽ ይላታል። አይ ወይዘሮ ዝናሽ እዚህ እንድሰራ ስለፈቀዱ ወደዚህ መጥቻለሁ። ቢሮውስ ይላታል። ወይዘሮ ዝናሽ እዚህ ነው መስራት ያለብሽ ብላ እዚህ አስመጥታኝ ነው እና እዚህ ነው መስራት የምፈልገው። ለእኔም ደግሞ የተመቸኝ ነው። እዛም ገንዘብ ነው፣ እዚህም ገንዘብ ነው። ስለዚህ አንተና ኑሐሚን እየተሳሳማችሁ ስለሆነ እኔ ከዚህ ብሰራ ይሻላል ትለውና እንግዲህ የምቦጭ ታደርግለታለች። ኤደን ደግሞ ማለት ነው እንግዲህ እስከ መቼ ተቀላምጄ ነው ግን? እስከ መቼ ነው እንደዚህ የምኖረው? ቆይ እስከ መቼ ነው ስለ እነሱ ማሸረግደው? እያለች እንግዲህ እንትን እያለች ነበረ ማለት ነው ኤደን። በጣም በሚገርምና በሚያስደንቅ ሁኔታ እንግዲህ ያለው ነገር እንደቀጠለ ነው። በሌላ በኩል እንግዲህ ኑሐሚን እኔ አባዬ ይች ልጅ አልቻልኳትም፣ ተመልሳ ከወይዘሮ ዝናሽ ቤት ገብታለች። ስለዚህ ያሰቡት ነገር አለ መስለው ነው እንጂ የቀረቡን ያሰቡት ነገር አለ። ወይዘሮ ዝናሽ ደግሞ ኑሐሚን ካላገባሹ እያለች ነው። ስለዚህ ሌላ ነገር እያሰቡ ነው። አባዬ እባክህ አንተ ቶሎ ሂደህ ታከምና እንገላገላቸው ትለዋለች። ምን ደግሞ እሷ ልጄን አግቢልኝ ብላ ጠየቀችሽ? አዎ ጠየቀችኝ አባዬ። እኔ ግን በጣም ተቆጣውና አባረርኳት ወይዘሮ ዝናሽ
በጣም ነው ያናደደች ይትለውና ለተሰማ ስትነግረው ተሰማ አንገቱን ደፍቶ እያቀረቀረ ምን አይነት ሴት ናት? ቆይ እኔማ ይምጣ እንጂ ለጋሽ ላይኩን ነው የምነግረው ብሎ ያስጠነቅቃታል ማለት ነው። ላይክ አድርጎ ወዳችሁ